ትሪሊየነር ኤለን መስክ የዓለማችን የመጀመሪያው ትሪሊየነር በመሆን ሪከርድ ሰብሯል። ይህም የሆነበት ምክንያት በቅርቡ ስፔስ ኤክስን በአይፒኦ ወይም ኢኒሻል ፐብሊክ ኦፈሪንግ በመሸጥ ነው። ኢኒሻል ፐብሊክ ኦፈሪንግ ምንድን ነው? ወይም አይፒኦ ምንድን ነው? What is initial public offering? ኢኒሻል ፐብሊክ ኦፈሪንግ ማለት የፕራይቬት ካምፓኒዎች ለረጅም ጊዜ በግለሰቦች ተይዘው የነበሩ ድርጅቶች ለፐብሊክ ሸር መሸጥ ሲጀምሩ ወይም ለፐብሊኩ ካምፓኒውን ኦፊሻሊ ሲሸጡት ማለት ነው። ሸር ሲሸጡ ለእያንዳንዱ እየቆረሱ ሀብት መሸጥ ሲጀምሩ ከድርጅታቸው አይፒኦ ወይም ኢኒሻል ፐብሊክ ኦፈሪንግ እንለዋለን። ድርጅቶች ለምንድን ነው ይህንን የሚያደርጉት? ሸር ለምን ይሸጣሉ? እንደዚህ አይነት ካምፓኒዎች እንደ ኤለን መስክ አይነት ለምሳሌ ስፔስ ኤክስን፣ ቴስላ እና ሌሎችንም ካምፓኒዎች እነ ስታርሊንክን ጨምሮ ለፐብሊኩ ሸር ሽጧል። ይህንን ሸር ለምንድን ነው ድርጅቶች የሚሸጡት ለፐብሊኩ ብለን ስንል ብዙ ምክንያቶች አሉ። በምክንያት የሚቀርቡ አንደኛው ካፒታል አኩሙሌት ለማድረግ ነው፣ ወይም just to gain more capital የተሻለ ዋይ። ይሄኛው ድርጅቶች ለምን ሸር ይሸጣሉ? why companies sell shares to the public ካልነ አንደኛው just to raise capital ካፒታልን ሬዝ ለማድረግ ነው። ድርጅቱ የራሳቸውን ካፒታል ኤክስፓንድ ማድረግ ሲፈልጉ ለፐብሊኩ ሸር መሸጥ ይጀምራሉ። ይህንን ሸር የሚሸጡበት ምክንያት አንደኛ ዴብት ካለ ወይም ድርጅቱ ብድር ካለው በተለያየ ምክንያት የወሰዳቸው ብድሮች ካሉና የተጠራቀመ ዕዳ ካለበት ያንን ዕዳ ለመክፈል ያስችለዋል። ኦር the other else ሸር በመሸጥ ድርጅቱን ኦፕሬሽናሊ ኤክስፓንድ ማድረግ ሲፈልግ ይሄኛው ለኤክስፓንሽን ይጠቅማል። ኤክስፓንሽን ድርጅቱ ሞር ኤክስፓንድ እንዲያደርግና የተለያዩ ቦታዎች ላይ ኢንተርናሽናል ሊሆን ይችላል ሎካሊ ተደራሽ እንዲሆን ያደርገዋል። ሌላው just to gain visibility ለማግኘት ወይም ቪዚቢሊቲ ለፐብሊኩ እይታ ውስጥ ለመግባት በተወሰኑ በግለሰብ ደረጃ በግለሰብ ማዕቀፍ የነበረን ድርጅት አንድን ሲንግል ካምፓኒ ለፐብሊኩ ሸር ሲሸጥ ላይክ የኦን ያደረገው ሸር ሆልደርስ ብዛታቸው እየጨመረ ሲሄድ እዛ ካምፓኒ ላይ ያላቸው ሰዎች ኢንትረስት እየጨመረ ይሄዳል። ስለዚህ አንድ ግለሰብ ነው ሞር አንድ ግለሰብ ላይ ዲፔንድ ይሆን አይደለም፣ የብዙ ሼር ሆልደሮች ኢንተረስት እዛ ካምፓኒ አለ ማለት ነው። ስለዚህ ቪዚብል እንዲሆን ካምፓኒው ኦፊሻሊ እንዲሆን ያደርገዋል ወይም እይታ ውስጥ እንዲገባ ያደርገዋል። ሌላኛው ጀስት ሊኩዊድ እንዲሆን ድርጅቱ የካሽ ፍሎ ሾርቴጅ ከነበረበት it helps the company to liquid ይሄ ሊኩዊድ እንዲሆን ያደርገዋል። ድርጅቶቹ በተለያየ ምክንያት እንቅስቃሴያቸው ወይም ኦፕሬሽኑ ስታክ ሲያደርግ ወይም የገንዘብ እጥረት ሲኖርባቸው ላይክ ያንን ድርጅት ለፐብሊክ ይሸጡና ገንዘብ ሜክ ያደርጋሉ። ገንዘብ እጃቸው ላይ ኖረ ማለት የተለያዩ ኦፕሬሽኖችን ወርኪንግ ፋይናንስ ወርኪንግ ወይም የስራ ኦብስታክል የነበረባቸውን ወይም እንቅፋት የሆኑ ነገሮችን በዛ መንገድ ሶልቭ ማድረግ ይችላሉ ማለት ነው። ስለዚህ አንድ ድርጅት ሸር ለፐብሊኩ ሲሸጥ አንደኛው ካፒታል ሬዝ ለማድረግ ነው። ሁለተኛው ቪዚብል ለፐብሊኩ ወይም ለማህበረሰቡ ተደራሽ ለመሆን፣ ሶስተኛው ሊኩዊዲቲውን ለመጨመር የሚያደርጋቸው አሰራሮች ናቸው። ለምን አንድ ድርጅት ባንክ ሊሆን ይችላል፣ ፋይናንሻል ተቋም ሊሆን ይችላል፣ whatever any companies በግለሰብ ተይዘው የነበሩ ድርጅቶች ሸር ሲሸጡ እነዚህን ሁኔታዎች ለመፍጠር ነው የሚለውን ነገር ግንዛቤ እንድታገኙ ነው። ታንኪዩ ሶ ማች።